ከተማ አስተዳደራችን በ2017 በጀት ዓመት የሰላም ማስከበር ስራችን ጎን ለጎን የልማት ስራ እየሰራ እንገኛለን። አሁን ላይ እንደምታየው ይሄ የተጀመረ አንድ አነስተኛ ድልድይ አለ። ይሄ ድልድይ እንግዲህ በ15 ሜትር መንገድ ላይ ያረፈ ድልድይ ነው። ለ12 ወጣቶች በኢንተርፕራይዝ ለተደራጁ ወጣቶች የስራ ዕድል የፈጠረና በ4.17 ሚሊዮን ብር በጀት እየተሰራ የሚገኝ ነው። እንደምታየው በከፍተኛ ፍጥነትና ጥራት እየተሰራ ያለ ድልድይ ነው። ከዚህ በተጨማሪ ደግሞ አሁንም ከዚህ ጋር ሊመጣጠን የሚችል ሌላ ድልድይ ደግሞ በጨረታ ሂደት አልቆ የሳይት ርክክብ ላይ ያላለ ቀበሌ 2 ዋና ከአስፋልት ተነስቶ ወደ ስላሴ ቤተክርስቲያን መሄድ ይሄም በዚህ ተመሳሳይ ወደ 16 ወጣቶች ተደራጅተው አሁን ሳይት እየተረከቡ ያሉበት ሂደት አለ። እንግዲህ በጀት ዓመቱ ሳይጠናቀቅ ይህንን አጠናቀን ለህብረተሰቡ ተደራሽ እናደርጋለን። ከዚህ በተጨማሪ ደግሞ በጣም በመሰረታዊነት እንግዲህ ያለ መሰረት ቤት እንደሌለ ሁሉ ያለ ልማት እድገት የለምና የሚከፈቱ ማህበር ቤት አካባቢ ከፍተኛ ያደረ የዋለ ጥያቄ ያለባቸው በሽንኩሪ ቀበሌ 02 በስላሴ እንዲሁም በባታ በውሃ ታንከር አካባቢ የሚከፈቱ አሁን ላይ ምናልባት የሚጀመር ናቸው። ሽንኩሪ ቀበሌ ላይ አሉ በርካታ የውስጥ ለውስጥ መንገዶች ከፈታ አሁን በሽንኩሪ ሳይት የጀመርነው ከ3.5 ኪሎ ሜትር በላይ የሚሆን 1.9 ሚሊዮን ብር ከተማ አስተዳደሩ በበጀተው በጀት እና 50% ሪዳሽ ማቅረብ እና መድፋት በህብረተሰብ ተሳትፎ የሚሸፈን ስራ እንግዲህ የሎደር እና ግሬደር የጠረጋ የሳይት ጠረጋ የሌቭሊንግ ስራ ተጀምሯል። እሱም ያው ተደራሽና አካባቢ በሆነ መልኩ የምናስቀጥል ይሆናል ማለት ነው። ከዚህ በተጨማሪ ቀደም ብለን በ1.6 ሚሊዮን ብር 45 የመብራት ፓውዛ የውስጥ ለውስጥ የመብራት ዝርጋታ ስራም የተሰራ መሆኑን ከዚሁ ጋር ጨብጠን ለማረጋገጥ እንወዳለን ማለት ነው። እንግዲህ ከዚህ ጋር በዋናነት የሚነሳው የጥራት ሁኔታ ነው። የጥራት ሁኔታ ለድርድር የሚቀርብ አይደለም እና በዚህ በውስን ሀብት በጣም ከፍተኛ ጥራት ያለው ህብረተሰቡን ሳያማርን ለረጅም ጊዜ አገልግሎት ሊሰጥ የሚችል ስራ እየተሰራ ነው ያለ። የሳይት መሐንዲሶች በሙሉ ተመድበው እየሰሩ ያሉበት ሁኔታ አለና ኳሊቲ ኮንትሮል በእያንዳንዱ ሰዓት በደንብ ቼክ እየተደረገ ያለበት ሁኔታ ነው ያለና ህብረተሰቡም በዚህ በልማት ስራዎች ላይ ባለቤት መሆን መቻል አለበት። አሁን መንገድ ወጥቶ ያጠረ ካለ አላስፈላጊ ቆሻሻ በዲቾች ላይ የሚደፋ ካለ ያው የመሰረተ ልማት ስራዎችን አገልግሎትና እንትናቸውን የአገልግሎት ዘመናቸውን እንዲራዘም ለማድረግ ህብረተሰቡ ሞር በሚሰራቸው እንትን ላይ ባለቤት ሆኖ በጉልበትም በቁሳቁስም በማቴሪያልም ተሳትፎ እንዲጨምርልን እና አሁንም አለ ከዚህ አጠናክሮ እንዲቀጥልልን ሞር ባለቤት ሆኖ እንዲያስተዳድር ጥሪ ለማሳሰብ ነው።